ሰላም ቤተሰብ የአማን ኪት ዩቲዩብ ቻናል ቤተሰቦቼ እንደምን አላችሁ? እኔ ደህና ነኝ። ላልተወሰኑ ወራት ጠፍቼ ነበረ። እንግዲህ አሁን ደግሞ ተመልሻለሁ እና ኮመንት ሳነብ አንዳንድ ያየኋቸው ኮመንቶች አሉ። በእነሱ ለአንዳንድ ሀሳቦችን ለመስጠት እና ዛሬ ሞር በደንብ እንድታውቁ የምፈልገው ኪት እየሰራችሁ ያላችሁ ልጆች ማለት ነው። ኦልሬዲ ብዙ ክላሶችን ተምረናል። ኪት መስራት የጀመራችሁ ልጆች ደግሞ ኪቱን ደግሞ እንዴት መጠቀም እንዳለባችሁ ሴቲንግ ውስጥ ማለት ነው። ዝም ብሎ ኪቱን ከፍቶ ምናምን መስራት ብቻ ሳይሆን ውስጥ ላይ በደንብ ወደ ላይቭ ቫይቡን ሴንሱን በደንብ የሚያመጣው እንዴት ስናደርግ ነው፣ እንዴት ስንቃኘው ነው ውስጥ ላይ ያሉ ነገሮችን ማለት ስኔር በደንብ እንዲወጣ፣ ኪክ በደንብ እንዲወጣ በስፒከር ሲሆን ማለት ነው። እንዴት አድርገን ነው እሱን አጀስት የምናደርገው የሚለውን አብዛኛው ድራም በኪት የሚሰራ ሰው የሚቸገርበት ነገር ስለሆነ ነው ማለት ነው። አብዛኛው ሰው በቃ ጀስት ድራም ኪቱን ይከፍትና መስራት ብቻ ነው። ምንም እንትን አይልም። ለምሳሌ ይሄውና በቃ ምንም ሴታፕ ያልተደረገውን እንትን መስራት ነው አብዛኛው ሰው ማለት ነው። እንደዛ መሆን የለበትም። በተለያየ አይነት እንትን የራሱ አይነት እንትን አለውና በደንብ ኢኪዩን በደንብ መስራት አለብን ማለት ነው። ዛሬ ይሄኛውን ሰርተን እናያለን። እስከመጨረሻ ከኔ ጋር ሆኑ እሺ። ለዛሬ መረጥኩላችሁ ያው አኮስቲክ ለዋልዝ ለሬጌ ለዲስኮ ምናምን እኔ የምጠቀመው እንትን ነው። በተጨማሪ ደግሞ እዚህ ጋር ስቱዲዮ አለ። ስቱዲዮ ደግሞ ወሎ በጣም ፈጣን ወሎ ሲሆን ማለት ነው። ጀስት እንደዚህ አይነት ወሎ ሲሆን እንደዚህ አይነት ብንጠቀምና ለጀስት ለችክታም ደግሞ ቶሞቹ ሞር አሪፍ እንትን ቫይብ ስላላቸው ይሄን መጠቀም ስላላችሁ ከዚህ በፊት በሰራሁት እንትንም ሪከመንድ አድርጌያችኋለሁ። የቱ መስራት እንዳለባችሁ እሱን ሀሳብ አልደግምም። ግን ለዛሬ በአንዱ ኪት ካሳየኋችሁ በሌሎቹም ተመሳሳይ እንትን ነው፣ ተመሳሳይ ፓተርን ነው የምትጠቀሙት። ሌላ አዲስ ነገር የለም። እሺ አኮስቲክን እናያለን እንዴት መስራት እንዳለብን ማለት ነው። እዚህ ለገባን ምናልባት ስንሰራ ድምፁ በጣም ቀጭን ሊሆንብን ይችላል፣ በስፒከር ስፔሻሊ ሲወጣ ማለት ነው። እኛም እንደምንፈልገው ላይሆንልን ይችላል አይደል? እንደ የስፒከር ሴታፑ ስለሚለያይ ማለት ነው። እዛ ቤዝ ምናምን ከተቀነሰ እዚህ ጨምረን ማስተካከል እንችላለን ማለት ነው። ለምሳሌ ኪኩን ያው እዚህ ጋር ያውና እንደዚህ አይነት እንትን ነው ያለው። ግን አሁን ስናስተካክለው ደግሞ ትሰማላችሁ። እዚህ ጋር ሰሌክት የምታደርጉበት ጋር እዚህ ጋር ቮይስ ሴት የሚላለ ማለት ነው። እቺን የታችኛውን በተን ትጫኑና ቮይስ ሴት ላይ ትገባላችሁ። ቅድም ስለገባሁበት እንደዚህ ነው የሚያመጣው የመጀመሪያ ፔጅ ላይ ማለት ነው። እናንተ እንደዚህ ነው የሚያመጣው። ሁለተኛ ላይ ትሄዳላችሁ። ሶስተኛ፣ አራተኛው ፔጅ ላይ ኢፌክት ኢኪው የሚል አለ ማለት ነው። ስለዚህ ኢፌክት ኢኪው ላይ እንደዚህ ያመጣል። ሶስተኛውን ትመርጣላችሁ ማለት ነው። ሶስተኛው ላውና ሃይ ጌኖችን ማለት ነው። እንደዚህ ሲመጣላችሁ ላውና ሃይ አለ ማለት ነው። እዚህ ጋር እዚህ እኛ የምንፈልገው ድምፁ በጣም ቀጥኖብን ከሆነ ስፔሻሊ የኪክ ድምፅ ይሄ የምንሰማው በስፒከር የሚወጣው ቀጥኖብን ከሆነ ምንም ነው ከፍ የምናደርገው ጌኑ ማለት ነው። ትሰማላችሁ። ጌን ከፍ ሳደርግ ልዩነቱን አያችኋ። በደንብ ነው የሚረግጠው። መጀመሪያ እንደዚህ ነበረ። ሲቀነስ ወይም ስትቀንሱት ይኸው ድርቅ ያለ የሆነ በጣም አያችኋ። ማይነስ ውስጥ ስገባ ምን አይነት እንትን ያወጣ እንደሆነ ግን የተወሰነ ደግሞ ፕላስ ውስጥ ገብቼ ቢያንስ እስከ 6 ምናምን ብሄድ እንደየስፒከሩ ማለት ነው በደንብ ጌን ይሰጠኛል ማለት ነው። እናንተም ኪት ስትሰሩ በተቻለ መጠን ይሄን ሴታፕ መጀመሪያ ብታመቻቹ፣ ካልሆነ በጣም ነው የሚረብሸው ማለት ነው። ስለዚህ የጌኗን ላውን በዚህ ጨርሰናል። ሃይን ደግሞ ለምንድን ነው የምንጠቀመው? ላውን ጨርሰናል። ስትከፍቱት በዜሮ ስለሚሆን እንደየስፒከሩ ሴታፕ እሺ፣ እየሰማችሁ ኪኩ በደንብ አልመታ ካላችሁ እያያችሁ ከፍ ማድረግ ትችላላችሁ ማለት ነው። ላውን በዚህ ጨርሰናል። ላውን ጌን ላይ ደግሞ ስንመጣ ጌን ለምን እንጠቀማለን? ጌን የምንለው ያው ኪው ሲሰራ ጌን ቀጫጭን ድምጾች አይደል ሃይ ሆኖ የሚወጡ፣ ላውን ቤዝ ፓርቱ ነው። ሃይ ደግሞ የምንለው በጣም ቀጭን ድምጽ ነው። ለምሳሌ ሀያቶች ላይ እዚህ ጋር ስትሰሙ ሀያት ላይ ይሄ ድምጽ ኖርማል ዜሮ ላይ ነው ማለት። ይሄኛውን ግን ከፍ ስናደርግ የሆነ የሚታፈን አይነት ነገር ካለው ሀያቶቹ ማለት ነው በደንብ እንዲወጣለን ፕላስ ላይ እናደርጋለን ማለት ነው። ጀስት ጆሮ የሚወጋ አይነት ድምጽ የሚታፈን ከሆነ በደንብ እንትን ብሎ እንዲወጣ የምንፈልግ ከሆነ ወደ ፖዚቲቭ ምናምን እንሄዳለን ማለት ነው። ሃይ የምንጠቀመው ለዛ ነው። እና በጣም የሚረብሽ ከሆነ አሁን ይሄ ድምጽ ይረብሻል።
ጆሮ የሚወጋ አይነት ድምፅ ነው ሌሎች የምትጠቀሙ ማለት ነው። እንደዚህ አይነት እንትን ሲል ደግሞ ወደ ማይነስ ገብተን ስተብል የሆነ በጣም ለጆሮ ሴፍ የሆነ ድምፅ እንዲወጣ አያቸዋ። የመጀመሪያውን ስጨምረው ጆሮ ይወጋል፣ ስትቀንሱት ደግሞ ኖርማል እንትን ይሆናል ማለት ነው። እዚህ አይ ላው አይተናል ማለት በጣም እየፈጠንኩ ከሆነ በጣም ሶሪ፣ ቪዲዮ ረጅም ደቂቃ እንዳይሄድብኝ ነው። ይህኛውን ሴታፕ ማመቻቸት አለባችሁ ማለት ነው። የመጀመሪያው ሴቲንጋችን ይሄን ይመስላል። ሁለተኛውን ሴቲንግ ደግሞ ላሳያችሁ። እሺ ሁለተኛውን ሴቲንግ ደግሞ ላሳያችሁ። የመጀመሪያውን ጨርሰናል ኪክ ላይ ማለት ነው። ስፔሻሊ ኪክ እና ኪክ ላው እና ሃዩን እንዴት ማኔጅ ማድረግ እንችላለን የሚለውን ነገር በዛኛው። ሁለተኛውም ደግሞ ጀስት እንደቀደሙ ለባኮስቲክ ከሰራው ተመሳሳይ ስለሆነ ቅድም የገባ ነው ቮይስ ሴት በሚለው ነው አይደል? አሁን ደግሞ ኢፌክት ታይፕ የሚል አለ ማለት ነው። እሱን በተኗን ወደ ታች እንጫናለን። እንደዚህ አይነት እንትን ይከፍትልናል ማለት ነው። ሜቢ ስለገባው ነው ቮይስ ቮሊዩም እንትን ላይ ነው የሚያመጣላችሁ። ስለዚህ ኢፌክት በሚለው ቶሎ ትሄዳላችሁ ማለት ነው። እዚህ ጋር ኢፌክት በሚለው ስትመጡ ደግሞ ብሎኮቹና ሲግመንት ፓርቶች እንደዚህ ነው የሚያመጡት። እችን መጀመሪያ እችን በተን አንዴ እንጫንና እዚህ ጋር ኦፍ ነው የሚለው አይደል? እሱን አሁን ለምሳሌ እኔ በራይት ዋን ነው የተጠቀምኩ ያለሁት። በአንድ ኪቦርድ ለሁለት የምትሰሩ ከሆነ ሌፍት ላይ ነው የምታደርጉት እዚህ ጋር ማለት ነው። ሌፍት ላይ መሆን ስላለበት እና በራይቱ ደግሞ ከፍታችሁ ከሆነ እዚህ ጋር ራይቱን ትመርጣላችሁ ማለት ነው። አሁን እኔ በራይት ዋን ነው ቮይስ ሴት ያደረኩት። ስለዚህ ራይት ዋን ላይ ይሄዳለው ማለት ነው። በዚህኛው በተን ይሄው ራይት ዋን ላይ እንሄዳለን። ምክንያቱም እንትን ሴታፕ የምንሰራው የራይት ዋን ነው ማለት ነው። ሌፍት ላይ ከሆነ ደግሞ ጀስት የሌፍትን እንደዛ እንሰራለን ማለት ነው። ራይት ዋንን ከመረጥኩ በኋላ ደግሞ እዚህ በኩል የመጀመሪያው ሴታፕ ላይ ራይት ዋንን ከመረጥኩ በኋላ እዚህ ጋር ማለት ነው ሶሪ በዚህኛው እንትን ራይት ዋንን እዚህ ጋር ራይት ዋንን መረጥኩ። ምክንያቱም እንትን የምሰራው በራይት ዋን ስለሆነ ማለት ነው። ሁለተኛው ላይ ደግሞ ዲሌውን እናስተካክላለን ማለት ነው። ራይት ዋን ካደረግን በኋላ ዲሌ ላይ እንገባለን። ዲሌ ላይ ደግሞ እንደዚህ አይነት እንትን ያመጣልና የተለያዩ አይነት ኢፌክቶች አሉ። ስለዚህ እኛ የምንመርጠው ኢኪዩ ነው ማለት ነው። ኢኪዩን እቺ በተኗ ታስቸግረኛለች። እሺ ኢኪዩ ላይ እንደዚህ ካመጣን በኋላ የተለያዩ አይነት እንትኖች አሉ ለኪክ ምናምን የሚሆን ድምጾች ማለት ነው። አሁን እያንዳንዱን እንትን ኢኪዩ ላይ ከገባን በኋላ እዚች ጋር ሰሌክት እያደረግን ከኪክ ውጭ የተለያዩ እንትኖችን ያመጣልና ማለት ነው። ሪቨርቦች ምናምን ይቀየራል። አይታችሁ ከሆነ የተለያየ እንትን አለው። አያችኋል? በጣም ይለያል። ቅድም ኖርማል ከፈትኩት ማለት ኪኩ በጣም እንትን ነው፣ ደስ ይላል። የሆነ የሚረብሽ አይነት አይደለም። ሬጌ ምናምን ስትጠቀሙ ለምሳሌ በጣም ያበደ ነው ማለት ነው። እናንተ በምትፈልጉት አይነት ወደ ታች እያደረጋችሁ ይኸው ኪኩ በደንብ ስኔር ላይ ነው አሁን። እሺ ኪክ ሳይሆን ስኔር ላይ በደንብ ይጮህልናል ማለት ነው። እዚህ ጋር ያደረገ ያወጣልን። ይኸው እየቀየርን እዚህ ጋር እኛ በምንፈልገው አይነት ኪዩ በምንሰራው እንትን ማለት ነው። የሆነ ፖፕ ነገር ምናምን እንሰራ ከሆነ ደግሞ ጀስት በዛም እንትን ኢኪዩን እየገባን እዚህ ጋር ሴታፕ ማመቻቸት እንችላለን ማለት ነው። ሁለት አይነት ሴታፖችን የመጀመሪያው እዛ የኪኩን ሃይና ላውን እናስተካክል። ሁለተኛ ደግሞ ኢፌክቱን እንዴት አድርገን እናስተካክላለን የሚለውን ሁለቱንም ነገር አይተናል። ከተመቻችሁ ላይክ አርጉ እና ሼር አርጉ። ሰብስክራይብ ማድረግ እንዳይረሳ። ቀጣይ ደግሞ ልክ እዚሁ በድራም ኪት ተያይዞ ሌላ ማስተካከል ያለብን ብዙ አይነት እንትኖች አሉ። አሁን ይሄ ራፍሊ ነው ያሳየዋችሁ። ዲፕ ደግሞ ገብተን እያንዳንዱ እንትኖች በደንብ እንዲወጡ የምናስተካክልበት የራሱ አይነት ሴቲንጎች አሉ ማለት ነው። ስፔሻሊ ድራም ኪት ላይ እኚህ ታይፖች እንዳሉ መስተካከል ያለባቸው ናቸው። ይሄኛውን በቀጣይ ቪዲዮ ይዤላችሁ እመጣለሁ። እስከ መጨረሻ ስለተከታተላችሁኝ በጣም አድርጌ አመሰግናለሁ። ሰላማችሁ ይብዛ።